በዝቋላ ገዳም በአንድ ዓመት ውስጥ ለሁለተኛ ጊዜ በመነኮሳት ላይ ግድያ መፈጸሙ ተነገረ። በታሪካዊው ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚኖሩ ቁጥራቸው በውል ያልታወቁ የገዳሙ መነኮሳት በአካባቢው በሚንቀሳቀሱ ታጣቂዎች ከትናንት በስቲያ መገደላቸው ተሰምተዋል። ከተገደሉት በተጨማሪም ታፍነው የተወሰዱ መነኮሳት መኖራቸው የተነገረ ሲሆን ድርጊቱ የተፈጸመው በኦነግ ታጣቂዎች እንደሆነ ሁኔታውን አስመልክቶ እየወጡ ያሉ መረጃዎች ያሳያሉ። የኦነግ ታጣቂዎች በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም በሚኖሩ መነኮሳት ላይ ግድያና አፈና ሲፈጽሙ በአንድ ዓመት ውስጥ ለሁለተኛ ጊዜ ነው። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ በደብረ ዘይት አቅራቢያ በሚገኘው ታሪካዊው ዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ውስጥ የሚኖሩ መነኮሳት በሰኔ 15 2017 ዓ.ም በታጣቂ ኃይሎች መገደላቸውን የማህበረ ቅዱሳን ብሮድካስት አገልግሎት በትናንትናው ዕለት ባወጣው ዘገባ አመልክቷል። በዚህ ጥቃት ከተገደሉት መነኮሳት በተጨማሪ ቁጥራቸው በውል ያልታወቁ ሌሎች መነኮሳትም ታፍነው መወሰዳቸውን የማህበረ ቅዱሳን ሚዲያ አገልግሎት የገዳሙን አባቶች ዋቢ አድርገው ዘግበዋል። ሰኔ 15 2017 ዓ.ም በዝቋላ አቦ ገዳም ላይ የተፈጸመው ጥቃት በአንድ ዓመት ውስጥ ለሁለተኛ ጊዜ የተደገመ ሲሆን ባለፈው ዓመት በየካቲት 2016 ዓ.ም ላይም በተመሳሳይ መልኩ 4 መነኮሳት በኦነግ ታጣቂዎች መገደላቸውና ሌሎች የገዳሙ አባቶች ታፍነው መወሰዳቸው የሚታወስ ነው። ይህ ተደጋጋሚ ጥቃት በኦሮሚያ ክልል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችና አማኞች ላይ የሚፈጸመው መጠነ ሰፊ ጥቃት አንዱ አካል ተደርጎ ሊወሰድ እንደሚችል በጉዳዩ አሳሳቢነት ላይ አጽንኦት ሰጥተው አስተያየታቸውን የሚያጋሩ በርካቶች ናቸው። በክልሉ መሰል ጥቃቶች በየጊዜው የሚፈጸሙ ሲሆን የክልሉና የፌዴራል መንግስቱ ቤተክርስቲያኗ ላይ ለሚፈጸሙ ጥቃቶች ተባባሪ እንደሆኑ በየጊዜው የሚቀርቡ ወቀሳዎች ያመላክታሉ። ከዚህ ቀደም በተፈጸመው ጥቃት የመከላከያ ሰራዊቱ ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በገዳሙ የተፈጸመውን ግድያ ማስተባበላቸው የሚታወስ ነው። ይህ የመንግስት አካላት ምላሽና የጥቃቱ ተደጋጋሚነት በገዳሙ አካባቢ የጸጥታውን ሁኔታ የበለጠ ውስብስብ ያደርጋል።